ሰላም እንደት ናችሁ? እግዚአብሔር ይመስገን። ዛሬ የምናወራው ስለ ትሬዲንግ ነው። ትሬዲንግ እንዴት ነው ትሬድ የምናደርገው? እንዴት ትሬድ አድርገን እንዴት ህይወታችን ቼንጅ እናደርጋለን የሚለውን በአጭሩ ልገልጽላችሁ ነው መጣሁት እና ልብ ብላችሁ ስሙኝ ማለት ነው። ብዙ ሰዎች ይህ እውቀት ኖራቸው እውቀቱን ለእናንተ ላለማካፈል ይፈልጋሉ። እኔ ግን ትንሽ እውቀትም ቢኖረኝም ለሌላ ሰው ቢያካፍል እና ቢለወጥበት ደስ ይለኛል ብዬ ነው እዚህ ላይ የመጣሁትና ዋነኛና የመጀመሪያ ወይም አላማዬ ያለኝን እውቀት ለልጆች መንገርና እኔም ባልጠቀምበትም ሌላ ቢጠቀምበት ደስ ይለኛል እና ያ ስለምንድን ነው? ስለ ትሬዲንግ ነው። ትሬዲንግ ብዙ ሰዎች ኢትዮጵያ ውስጥ አሁን በአብዛኛው ፎሬክስ ትሬዲንግ ይሞክራሉ። ስለ ፎሬክስ ትሬዲንግ ቀለል ያለ ሀሳብ አለኝ። በዛውን ደግሞ ከፎሬክስ ትሬዲንግ ቀጥሎ ፖኬቼን የምትባል አለች። ፖኬቼን ወይም ፖኬት ፕሮ ይባላል እና አፕሊኬሽንም አላቸው። እሱንም ምንም እውቀት ሳይኖራችሁ እንዴት አድርጋችሁ ትሬድ ማድረግ እንደሚችሉ እሱንም ባጭሩ አብራራላችኋለሁ ማለት ነው። እሱንም ቀላል ነው። ቀላል ወይ ያልኩበት ምክንያት እና ዋነኛው ምክንያት ቦት አለውላችሁ። ቦቱንም ደግሞ የሚገልጽላችሁ መጨረሻ አካባቢ ኮሜንት ሴክሽን ቴሌግራም አካውንትን ጆይን እያላችሁ ቴሌግራሙ ላይ የመጀመሪያው ኮሜንት ሴክሽን ላይ ፒን አደርጋለሁ። ፒን ያደረኩላችሁትን ጆይን እያላችሁ መግባትና ማየት ትችላላችሁ ማለት ነው። እሱ ፖኬት ቼኑ በራሳችሁ ጊዜ እሱ አንድ ፒሲ እና አንድ ስልክ ይፈልጋል። ፒሲ ከሌላችሁ ሁለት ስልክ መኖር አለባችሁ። በአንዱ ፖቱ ላይ ገብታችሁ ያለውን ሪስክ አይታችሁ በአንደኛው እያያችሁ በአንደኛው ውስዶር በዛው እያያችሁ ምን ያክል ትሬድ እንዲያደርግላችሁ ሃይ ሪስክ። ለምሳሌ ዛሬ ላይ በብዛት በውጭ ቢሆንም በሀገር ውስጥም እንደዛ ነው የምጠቀሙት እና ቲክቶክ ላይ በብዛትም እያየው ነበረ እና እነሱን እንዴት አድርገን ሮቦት ትሬድ ይላሉ። ሮቦት ትሬድ በጣም ቀላል ነው። በጣም ቬሪ ሲምፕል ነው እና እሱን ሴቲንጉን እንዴት አድርጋችሁ ማስተካከል እንደሚችሉም በቀጣይ ቪዲዮ እመጣለሁ ማለት ነው። ይህ ቪዲዮ ለመጀመሪያ ዩቲዩብ ስለሆነ ዩቲዩብ ሰብስክራይብ በማድረግ ሼር በማድረግ ለብዙዎች እንዲደርስና ብዙዎች እንዲማሩበት ይህን ቻናል ፎሎ ሰብስክራይብ እንዳደርጉልኝ ሼር በማድረግ ተባብሩ እና ዛሬ ያ የቻናልን ሊንክ ከስር አስቀምጥላቸዋለሁ። እሱንም ፎሎ እያደረጋችሁ ያለውን መረጃ አዳዲስ መረጃዎችን እዛ ላይ ብትከታተሉ ደስ ይለኛል። ወደ ዋናውን መረጃ ስንሄድ ስለ ትሬዲንግ እንዴት አድርገን አካውንት መክፈት እንዳለብን፣ አካውንቱን ከፍተን እንዴት አድርገን ትሬድ ማድረግ እንዳለብን በቀላሉ አስረድላቸዋለሁ ማለት ነው። በመጀመሪያ ወደ ቦቱ ትገባላችሁ። ቦቱ የሚታገኙትን እንዳልኳቸው ወደ ቴሌግራም አካውንት ትገባላችሁ ማለት ቴሌግራም ቻናል ላይ ትገባላችሁ። ቴሌግራም ቻናል ላይ ገብታችሁ ቴሌግራሙ ላይ መጀመሪያ ላይ ፒን ያደረኩትን ቦቱን እንትን ታደርጋላችሁ። ቦቱን ከዛ በኋላ ምን ታደርጋላችሁ? ስታርት ታደርጉና አውቶማቲካሊ ምን ብቻ ታደርጋላችሁ? ኢሜይላችሁ የራሳችሁ መሆን አለባችሁ። ምክንያቱም ውስዶ ሲታደርጉ ቬሪፊኬሽን ስለሚጠይቅ እሱን በራሳችሁ ኢሜይል ፎናችሁ ወይም ስልካችሁ ላይ ያለ ኢሜይል መሆን አለበት። ኢሜይሉን ወደ ለቦቱ ትልካላችሁ። እሱ ራሱ አውቶማቲካሊ ግሬት አድርጎ በዛው ደግሞ ፓስወርዱን ይሰጣችኋል ማለት ነው። ፓስወርዱን ለእናንተ ከሰጠው ኋላ ምን ያደርጋል? ዲፖስት ካደረጋችሁ አውቶማቲካሊ እሱ ይነግራል ማለት ነው። እሱ ፖርቶ ይነግራል።
ቦቱ ስንት ምን ያህል ዶላር ዲፖዚት እንዳደረጋችሁ ይነግራል። እና ዲፖዚት ካደረጋችሁ በኋላ ምን ያደርጋል? ትሬድ ታደርጋላችሁ። ትሬድ ለማድረግ ያ ያህል አክል ስታርት ትሬዲንግ ብቻ ትላላችሁ። ቦቱ ያለውን ነገር ቀላል ነው። የገበራችሁን ነገሮች ካላችሁ በኮመንት ጠይቁኝ፣ እኔም እመልስላችኋለሁ። ከእያንዳንዱ እንዴት አድርጋችሁ ትሬድ አድርጋችሁ እንዴት ትሬድ ማድረግ እንዳለባችሁ እነግራችኋለሁ ማለት ነው። ይመቻችሁ። ቪዲዮ ከተመቻችሁ ፎሎ፣ ላይክ፣ ሼር በማድረግ አዲስ ጀማሪ ነኝና እስኪ ሰብስክራይብ በማድረግ ተባብሩኝ። ይመቻችሁ።